የተቀመጠ ስታንዳርድ አለ። የመጀመሪያ ክርስቲያን አይደለሁም እኔ። የወጣ ስታንዳርድ አለ፣ ያለቀለት እምነት አለ፣ ያለቀለት በፕሪንሲፕል ደረጃ ያለቀለት እምነት ውስጥ ነው ያለነው። ኢየሱስ ቀድሞ ኖሮ ስታንዳርድ አውጥቶ ሄዷል። ጥላውን የሚፈጥረው አዲስ የለም። ኢየሱስን ነው የምንደግመው። እንደ ዮሐንስ አይነት በጣም ጠንካራ ጨካኝ ጸሐፊው ሲጽፉልን በብርሃን እመላለሳለሁ እያለ ግን ደግሞ እንደነዚህ አይነት ነገሮችን የሚያደርግ ካለ እርሱ በብርሃን አይመላለስም ብሎ ቀጥሎ የሚለው እግዚአብሔርን አላወቀውም ነው። አያውቀውም አይደለም፣ አላወቀውም። አውቀዋለሁ ብሎ በጣም ሊያስረዳ ይችላል፣ ግን አላወቀውም። ግዴታ ነው። አትደክሙም አይደለም የመጽሐፉ ትምህርት፣ በዚህ ኑሩ ነው። ቆላስይስ ምዕራፍ 3 ላይ ቁጥር 10 እና ቁጥር 11 ነው ያነበብነው። ቁጥር 10 እና ቁጥር 11 ነው ያነበብነው። ባለፈው ሳምንት ከቁጥር 5 አካባቢ ጀምሮ ያለውን ሐሳብ ተካፍለናል። ከቁጥር 1 እስከ 3 ድረስ ባለው ጳውሎስ የጌታ ኢየሱስ ክርስቶስን መሞቱን፣ መቀበሩን፣ መነሳቱን፣ መሄዱንና በክብር ዳግመኛ ተገልጦ መመለሱን ጳውሎስ ከቁጥር 1 እስከ 3 ባለው በጣም ግልጽ በሆነ አይነት መንገድ አቅርቦታል። ከቁጥር 5 እስከ 11 ድረስ ያለው ደግሞ በዚህ በጌታ በኢየሱስ ክርስቶስ በተነሳው ጌታ በትንሣኤው ሕይወትና በትንሣኤው መንፈስ የተቀመጠ ስታንዳርድ አለ። ስለዚህ ጳውሎስ ከዚህ በኋላ የዘረዘራቸውን ምናልባት ባለፈው ሳምንት ስላነሳው ደግሜ ያላነሳውም ከዚህ በኋላ የሚዘረዘራቸው ነገሮች እናንተ መካከል አሉ እያላቸው ሳይሆን ኢየሱስ ከሞት ተነስቶ እነዚህ ነገሮች ወደ ብርሃን አውጥቷቸዋል። ስለዚህ ሰው ከዚህ በኋላ ዳግም ከተወለደና በዚህ በትንሣኤ መንፈስ የትንሣኤን ሕይወት ከተካፈለ በእንደዚህ አይነት ሕይወት ሊኖር አይችልም አይገባምም እያለ እያስጠነቀቀ ነው። ቆላስይስ ቤተክርስቲያን መካከል እንደነዚህ አይነት የኃጢአት ልምምዶች ተንሰራፍተው ነበር የሚል ምንም አይነት ባክግራውንድ በስፋት አናገኝም። በየትኛውም አጋጣሚ ግን የመምጣት እድል ሊኖራቸው ይችላል። በአንዳንድ ሰዎች ሕይወት ላይ የሚገኙ ከሆነ ስታንዳርድ ጌታ ኢየሱስ ክርስቶስ ከሞት ተነስቶ አስቀምጧል። እናንተ ደግሞ ከሞት በተነሳው በክርስቶስ ኢየሱስ የትንሣኤ ሕይወት ተካፋይ ሆናችኋል። ስለዚህ ኢየሱስ ከሞት ሲነሳ የገለጣቸው እነዚህን ነው፣ ወደ ብርሃን ያወጣቸው እነዚህን ነው። የተቀመጠ ስታንዳርድ አለ። የመጀመሪያ ክርስቲያን አይደለሁም እኔ። የወጣ ስታንዳርድ አለ፣ ያለቀለት እምነት አለ፣ ያለቀለት በፕሪንሲፕል ደረጃ ያለቀለት እምነት ውስጥ ነው ያለነው። ኢየሱስ ቀድሞ ኖሮ ስታንዳርድ አውጥቶ ሄዷል። ጥላውን የሚፈጥረው አዲስ የለም። የኢየሱስን ነው የምንደግመው። ስለዚህ ስለ ስታንዳርድ ነው ጳውሎስ እያወራ ያለው። ምናልባትም እንደነዚህ አይነት ነገሮች በመካከላችሁ ካሉ ከዚህ ሕይወት ጋር ይጣላሉ። ብርሃን የተቀበለ ሰው በጨለማ ሊኖር አይችልም። በብርሃን የሚመላለስ ሰው ካለ የጨለማን ስራ ሊሰራ አይችልም። መስራት የለበትም አይደለም አይደል? እውነቱ እኮ መስራት የለበትም አይደለም። ብርሃንና ጨለማን አንድ ላይ ማስቀመጥ ይቻላል አይቻልም? ናቹራሉ ነው። አሁን ስለ ሕይወቱን ተዉትና በፍጥረት ፀሐይ ባለችበት ጨለማ ሊኖር አይችልም። ብርሃንና ጨለማ አንድ ላይ ሊሆን አይችልም ነው አይደል ትምህርቱ? አሁን የገባንበት አሁን የምንኖረው በክርስቶስ ኢየሱስ ያገኘነው ሕይወት ብርሃን ነው፣ ያኛው ጨለማ ነው። ስለዚህ አሁን ይሄኛውም ሰውዬ ይሁን ሌሎች አዲስ ኪዳን መጽሐፍ ጸሐፊዎች፣ በተለይ የደብዳቤዎቹ ጸሐፊዎች እንደ ዮሐንስ አይነት በጣም ጠንካራ ጨካኝ ጸሐፊዎች ሲጽፉልን በብርሃን እመላለሳለሁ እያለ ግን ደግሞ እንደነዚህ አይነት ነገሮችን የሚያደርግ ካለ እርሱ በብርሃን አይመላለስም ብሎ ቀጥሎ የሚለው እግዚአብሔርን አላወቀውም ነው። አያውቀውም አይደለም፣ አላወቀውም። አውቀዋለሁ ብሎ በጣም ሊያስረዳ ይችላል፣ ግን አላወቀውም። ግዴታ ነው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ እያስቀመጠ ያለው ኢየሱስ ከሞት ሲነሳ የተቀመጠ ስታንዳርድ አለ። ኦልሬዲ ጌታ ኢየሱስ ክርስቶስ ሴት ያደረገው ሕይወት አለ። አሁን ያንን ከክርስቶስ ተካፍያለሁ የሚል ሰው በዛ ነው የሚኖረው ነው። የጳውሎስ አርጊውመንት ምንድነው? ምዕራፍ 3 ቁጥር 1 ላይ እንደጀመርነው ሞታችኋል ነው። አሁን ይገርማል። ጳውሎስ ብለህ እንዳትጨቃጨቀው ሞታል ብሎ ነው የሚጀምረው። እኔ እኮ ስትል የት አለ እና አንተ ላይ የምንጨብጠው ኢየሱስን ነው። ተነስታችኋል ነው። ቀጥሎ ከብራችሁ ትገለጣላችሁ ነው። አሁንስ ተሰውራችኋል ነው። ኦልሬዲ ይህንን ሴት አድርጎ ነው የመጣ ሰውዬ፣ አስቀምጦታል ስታንዳርዱን። ስለዚህ ቀጥሎ ላለው ነገር ጳውሎስ ሲያወራ ቀና ብሎ ነው የሚያወራው። አትደክሙም አይደለም የመጽሐፉ ትምህርት፣ በዚህ ኑሩ ነው። አትደክሙም እኮ አይደለም፣ ይደከማል። በጣም ባለፉት ሳምንታት ስናገር ነው የቆየሁት። ኮራፕትድ ነው አይደል ዓለሙ። የተሸከምነውም ሰውነት ኮራፕትድ ነው። ከጽድቅ ይልቅ ኃጢአት ይቀነዋል። እንደ እግዚአብሔር ቃል ከመኖር ይልቅ ሲንፉል ወደ ሆነው ነገር ያዘነብላል። ቀጥሎ አእምሯችን ይሄ ሳርክ ምንድነው? ሳርክ ሶማ ሁለት ነው፣ ቦዲና ፍሌሽ። ሶማ ቦዲ ነው፣ ሁለንተና ነው። ሳርክ ስጋ ነው፣ ሞር ወደ ኃጢአት የሚያደላው ማለት ነው። ሶማ ሲሆን ስፒሪቹዋል ቦዲ ነው የሚሆነው፣ ሁለንተና ነው የሚሆነው። ሞር ቴንደንሲው ለኃጢአት ነው አይደል? ዝንባሌው ለኃጢአት ነው። ሰው ሊደክም ይችላል። ቀጥሎ ነፍስ የሚባለው ይሄ ዕውቀት፣ ስሜት፣ ፈቃድ ብለን በእኛ ውስጥ የተቀመጠው
ነፍሳችን በእግዚአብሔር ቃል ነው እንደዚህ እየተማርን እየተያዝን እየጸለይን ዲሲፕሊን ሆነን ነው አይደል እየታደሰ የሚለወጠው። ስለዚህ ድካም ሊኖር ይችላል ነው። ሩም ግን የላቸውም ለሱ ነው ሰዎቹ። ድካም ሊኖር ይችላል። ይገርምሃል ድካም አለ አይዞ ካለ ሰዎቹን በሙሉ ቸርች ያገኛቸው ዘግቶት ነው የሚመጣው። ኦልሬዲ ስታንዳርድ አለ። ጌታ ከረዳን የኢየሱስ አይነት፣ በጣም ከደከምን የጳውሎስ አይነት የተቀመጠ ክብር ለኢየሱስ ይሁን እና አለው አይደል አለው። አንደኛ ዮሐንስ አሁን የተጻፈው በዚህ አይነት ሐሳብ አይደል። አንደኛ ዮሐንስ የቆላሲያስ አይነት ነው። ኖስቲሳውያን በጣም የሚያስጨንቋቸው አብያተ ክርስቲያናት ስለነበሩ የተጻፈላቸው አንዱ በተለይ አንደኛ ዮሐንስ ምዕራፍ 3 አካባቢ ምዕራፍ 4 አካባቢ ስታነቧቸው ምዕራፍ 5ንም ጨምራችሁ የምታነቡ ከሆነ የተጻፈው ሰዎቹ እየደከሙ ተቸገሩ አይደል። ደጅ ሄዱና ኃጢአት ሰርተው ይመጣሉ፣ ቸርች ይመጡና ያመልካሉ። ደጅ ሄዱና የፈለጉትን ይሆናሉ፣ ቸርች ይመጡና በቀላሉ አልተቸገሩም። አሁን ሰው ኃጢአት እንዳይሰራ የሚያደርገው እኮ በውስጡ ያደረው መንፈስ ብቻ አይደለም፣ የእውነት ዕውቀትም ነው። እዚህ ውስጥ የተቀመጠ እኮ ዕውቀት አለ። እማታደርገው እኮ ስለምታውቅ ነው። ብታደርግ ፔናሊቲ እንዳለው ያውቃል ጭንቅላት። መንፈስ ቅዱስ መጥቶ እንትን የሰራ እንትን ይሆናል ብሎ እኮ አይነግርም። የተጻፈ ቃል ነው የምታነባው፣ እንዲገባህ ነው የሚያደርገው መንፈስ ቅዱስ። የእውነት ዕውቀትን ነው የሚሰርቁት። አሁን ሌሎቹ አሁን የስህተት ትምህርት ክፋቱ ምንድን ነው? እምትኖርለትን ይወስድብህና ሌላ ይሰጣል። አሁን ትንሽ እንዳላሰፋው እንጂ ራእይ ምዕራፍ 3 ላይ ኤፌሶን ቤተ ክርስቲያን ጀምሮ ለሰባቱ ቤተ ክርስቲያን ሲጻፍ እኮ ኤልዛቤል የነበረችበት ከተማ ጌታ ኢየሱስ ክርስቶስ የተናገረው ምንድን ነው? አንደኛ ከትምህርቷ ተመለሱ፣ ትምህርት ነው። ሁለተኛ ነብይ ነኝ ነው የምትለው እኮ ነው። ነብይ ነኝ ትላለችና አሁን የነቢያት አገልግሎት አዲስ ኪዳን ላይ ከትምህርት ጋር የተሳሰረ ስለሆነ ነብይ ነኝ የምትለዋን ኤልዛቤልን አለና ከትምህርቷ ካልተመለሳችሁ። ምንድነው የኤልዛቤል ትምህርት? ሰው ሳይወቀስ ኃጢአት እንዲሰራ ታደርገዋለች። ኦልሬዲ ነብይ ናት ብለው ይቀበሏታል። ከዛስ የራሷ ትምህርት አላት። ምንም ችግር የለውም እንደዚህ ቢኮን ምንም ችግር የለውም ብላ በተለያየነ መንገድ አስረድታ እምትኖርለትን ስታንዳርድን አፍርሳ በሌላ ሰጣ ትሄዳለች። ኃጢአት አድርገው ይመጣሉ እና ቸርች ይመጣሉ። ጌታ ኢየሱስ እንደዚህ አይደለም፣ ከትምህርቷ ፈጥናችሁ ተመለሱ። ኢትስ ቲቺንግ። የማይመለስ ካለ ፔናሊቲ ያለው ብሎ ራሱ ተናገረ አይደል ጌታ ኢየሱስ ክርስቶስ። እዛ ቸርቿ ላይ እኮ ከእሷ ጋር አብሬ እጥላችኋለሁ አይደለም የሚለው። አንድ የሚጠቀመው ቃል አለ እንደውም ከባድ፣ እገድላታለሁ እሷን ይልና እነሱንም ነው የሚለው። እገድላታለሁ ማለት ሊትራሊ እንደዚህ ሞቶ በቃሬዛ ይወጣል አይነት አይደለም። ከእግዚአብሔር ዲፓርት ማድረግ እኮ ነው። ቸርች ነው እኮ እየተወራ ያለው። ቦርናጌን የሆኑ ቅዱሳን መካከል ነው እኮ እየተወራ ያለው። ሲልድነ ችግር የለውም የፈለገ ነገር ብታረቅ ኮራፕታውንም አይጠፋም አይወሰድም አትነጠቅም ተብሎ እንኳን እንደዛ ተብሎ ይወሰዳል ተብሎ ራሱ ሰው። እውነቴን ነው የምነግራችሁ። ኤቭሪ ኮርነር ኃጢአት በሆነበት ዓለም ላይ ኮንሽስ መሆን አለባችሁ። ችግር የለውም ሰኪውርድ ነው ተብሎ ኃጢአት መንደር ይኬዳል እንዴ? ሰኪውርድ ነው ምን ችግር አለ? ስፒሪትን አይነካውም። የምትለማመደውን በሙሉ መሬት ነው የምትቀበለው። የትኛው ጥቅስ ነው እንደሱ የሚለው? እግዚአብሔር ለኃጢአት መሬት ነው እንደሚከፍል ዘላለም ላይ ነው የሚከፍል። አሁን አዲስ ኪዳን ስለሆነ እኮ ነው። ብሉይ ኪዳን ቢሆን እኮ እጅ በእጅ ነው። ብሉይ ኪዳን ሲያስብ ይወድቃል። ከዛ ወስዶ ቀበሩት ይላል። ከዛ ቀጥሎ የሚያስበውም ሰውዬ የዛኛው ጎበዝ ያኛውን የቀበሩት እግር በደጅ ነው ይላል። ይመላለሳል። ሞትን ሰው አዲስ ኪዳንስ ሰብስበው ዘላለም ላይ ነው። ይሄ ከባድ ነው። ይሄ በጣም ከባድ ነው። ዘላለም ነው። ሕይወቱም የዘላለም ነው። ስለዚህ ጳውሎስ እየነገራቸው ያለው እሱ ነው። ዮሐንስም የሚነግራቸው እሱ ከእግዚአብሔር የተወለደ ኃጢአትን አያደርግም። በሉት ጥቅስ ነው አይዟችሁ። ከእግዚአብሔር የተወለደ ኃጢአትን አያደርግም ይልና ቀጥሎ ወረድ ይልና ሊያደርግ አይችልም የሚላለ ደግሞ እዛው እኮ ነው። ሁለት ቨርስ ምናምን አያደርግም ስራ ነው። ሊያደርግ አይችልም ፖቴንሻል ነው። አያደርግም ውጤት ነው። ሊያደርግ አይችልም ግን ውስጥ ነው፣ ፖቴንሻል ነው። ኢኒሼሽኑ የለውም ነው። የታቀደ ኃጢአት አይሰራም ነው። ፕላን አድርጎ አይበድልም ነው። ሊደክም ይችላል፣ በሆነ አይነት አጋጣሚ ሊስት ይችላል። ለሱ ደግሞ ጥቅስ እንፈልግለታለን። የእሳት አይመለስም ምን የሚል ሊወድቅ ይችላል። የወደቀ አይነሳም ምን አለ ጥቅስ አለ። ግን ፕሮግራም የህይወት የላይፍ ስታይል ግን አያረግም ነው። የህይወት ስርዓቱ ግን አይሆንም ነው። ሊደክም ይችላል፣ ይመለሳል። ለምን? መንፈስ ቅዱስ ይወቅሰዋል። የእውነት እውቀት አለ፣ ስታንዳርድ አለው። አያስኬደውም። የሰይጣንን ክስ አይጠብቅም። የመንፈስ ቅዱስ ወቀሳ ይመልሰዋል። ክርስቶስ እንደዚህ አልተማርኩትም ይላል። ክርስቶስ እንደዚህ አልተማራችሁትም የሚል ስላለ ጌታ ይባረክ። ስለዚህ ስታንዳርድ አለ ነው ጳውሎስ የሚለው። ስታንዳርድ አለ። የዚህ እምነት ስታንዳርድ ጳውሎስ ቢሆን ጥሩ ነበር። ለኛ ሩም ነበረን። እንትን ሰውየው ፍጹም ነው፣ በእንትን ግን ድካም አለው።
ጳውሎስ ይገርማል፣ አግሬሲቭ ነው፣ በጣም ችኩል ነው፣ በጣም ቶሎ እንትን ይላል ምናምን ብለን ሩም ነበረን። ሌላም ደግሞ ያልጻፈው ድካም ይኖረዋል እንላለን። ኢየሱስ ነው ስታንዳርዱ። ክብር ለኢየሱስ ይሁን። ለዛ ነው ሩቅ ቁጭ ብሎ ኮርጁኝ አይደለም ያለው፣ ገብቼ እናንተ ውስጥ ልኑረው ነው ያለው። እንደማንችለው ያውቃል። ኢሚቴት አድርገኝ አይደለም ያለው፣ ልግባና ልኑር ነው። ስለዚህ ነው ጳውሎስ ሞታችኋል ብሎ የሚጀምረው። ጌታ የተባረከ ይሁን። ቁጥር 10 ምንድነው የሚለው? የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። አዲሱን ሰው ለብሳ ኢንዶ የሚል አንድ የግሪክ ቃል ይጠቀማል ጳውሎስ። ለብሳችኋል ማለት እንደዚህ ማለት ነው። ትክክለኛው ቃሉ ለብሳችኋል ማለት ማንም ሰው ሲያይ የሚያየው እሱን ነው። ይታያችኋል የለበስኩት እንደሱ ማለት ነው። አዲሱን ሰው ለብሳችሁታል። ይሄ ሰው ምን አይነት ነው ስትሉ ለጳውሎስ የፈጣሪውን መልክ እንዲመስል ነው አይደል? ኢትስ ኤ ፕሮሰስ። ይመስላል ነው እንዲመስል በእውቀት የሚታደስ ነው።